ሰላም ጤና ይስጥልን የቻናሌ ቤተሰቦች በሌላ ቪዲዮ ተመልሻለሁ። በዚህኛው ቪዲዮ እንግዲህ 8ኛ ክፍል ተማሪዎች ወይ 8ኛ ክፍል ቶፒክ ነው ይዤላችሁ የመጣሁት። በዋናነት እዚህን አቶሚክ ነምበር ምንድነው፣ ማስ ነምበር ምንድነው የሚሉትን ነገሮች ኤግዛምፕሎችን ሰጥተን እያየን እንቀጥላለን። ከዛ ውጭ ደግሞ ሪሌቲቭ የሆኑ ሰብ አቶሚክ ፓርቲክሎች አሉ። እነዚህ ሰብ አቶሚክ ፓርቲክሎች ያላቸውን ኢንተራክሽን ምንድነው የሚለውን በዚህ ቪዲዮ ለማየት እንሞክራለን። በመጀመሪያ አቶሚክ ነምበር ምንለው ምንድነው? ኤሌመንት ውስጥ በአንድ አተም ውስጥ የሚገኙ አቶሚክ ነምበር ምንለው ምንድነው? አቶሚክ ነምበር ወይም ደግሞ ምን እንለዋለን? ዜድ it can be symbolized with ዜድ ነው። ይሄ በካፒታል ኤ ኖሚኔት ይደረጋል። ስለዚህ አቶሚክ ነምበር ምንለው ምንድነው ነው። ለምሳሌ ምንድነው ፔሪዮዲክ ቴብል ላይ ኖርማሊ 118 የሚጠጉ ወይ ደግሞ 118 ኤሌመንቶች በኬሚስትሪ አይዴንቲፋይድ የሆኑ ንጥረ ነገሮች አሉ። እነዚህ ከ118 ኤሌመንቶች ውስጥ ወደ 94 የሚጠጉ ኤሌመንቶች ናቹራሊ ኦከርድ የሆኑ ወይም ደግሞ በተፈጥሮ የተገኙ ኤሌመንቶች አሉ። ከነዚህ ውስጥ ከ24 የሚጠጉት ማን ሜድ የምንላቸው ወይ ደግሞ ሰዎች ምን ያደረጓቸው ዲስከቨር ያደረጓቸው ወይም ሰዎች ያገኟቸው ምንድናቸው ኤሌመንቶች ወይም ንጥረ ነገሮች ናቸው ማለት ነው። ስለዚህ እነዚህ ኤሌመንቶች ወይም እነዚህን ኤሌመንቶች በፔሪዮዲክ ቴብል ላይ ሲቀመጡ የምናያቸው ቁጥሮች አሉ። ኖርማሊ እነዚህን ሞር ዲቴል በሌሎች ቪዲዮዎች ላይ እሰራላችኋለሁ። በዚህኛው ፎከሳችን ምንድነው እነዚህ ፔሪዮዲክ ቴብል ላይ የተቀመጡ ኤሌመንቶች ወይም ንጥረ ነገሮች የራሳቸው የሆነ ምን አላቸው? አቶሚክ ነምበር አላቸው። የራሳቸው የሆነ ማስ ነምበር አላቸው። እነዚህን አቶሚክ ነምበርና ማስ ነምበራቸው ከምናቸው ጋር ካላቸው ወይ ደግሞ በዚህ በአንድ አተም ውስጥ የሚገኙ ሰብ አቶሚክ ፓርቲክሎች ወይም ሰብ አቶሚክ ስትራክቸር የምንላቸው እነማን ናቸው የሚለውንም አያይዘን እያየን እንቆያለን ማለት ነው በዚህ ቪዲዮ። ስለዚህ አቶሚክ ነምበር ምንድነው? አቶሚክ ነምበር የምንለው it is the number of አቶሚክ ነምበር ብለን የመጣው it is the number of proton ነው። proton in the nucleus of an atom በአንድ አተም ውስጥ የሚገኙ የምኖችን የፕሮቶን ነምበር ወይ ደግሞ የፕሮቶኑን መጠን የሚያሳይ ነው ማለት ነው አቶሚክ ነምበር ብለን የምንጠራው። it gets the number of proton in the nucleus of an atom በአንድ አተም ውስጥ የሚገኙ የፕሮቶኖችን ቁጥር የሚገልጽልን ወይም ዲተርማይን የሚያደርግልን ምንድነው? it is the atomic number ነው። ሁለተኛው ማስ ነምበር ብለን የምንጠራው ነው። ማስ ነምበር ነው it is the sum of proton number and the number of neutron ማለት ነው። it is the sum of this is the sum of proton and neutron the sum of ፕሮቶን ኤንድ ኒውትሮን። ስለዚህ ማስ ነምበር ብለን የምንጠራው ደግሞ በፔሪዮዲክ ቴብል ላይ ጀስት ሳምፕሎችን እናያለን። ኤግዛምፕል አስቀምጥልና እናያቸዋለን። እነዚህ ደግሞ ማስ ነምበር የምንለው ደግሞ ዘ ሳም ኦፍ ፕሮቶን ኤንድ ኒውትሮን ነው። የፕሮቶንና የኒውትሮን የሁለቱ ድምር ማስ ነምበር ተብሎ ይቀመጣል ማለት ነው። በፔሪዮዲክ ቴብል ላይ ካሉ ከተቀመጡ ኤሌመንቶች ላይ እና ታች የሚቀመጡ ቁጥሮች ናቸው። ፕሮቶን ነምበር እና የኒውትሮን ነምበር ድምር ነው ማለት ነው። ሰም ማስ ነምበር ብለን የምንጠራው። ስለዚህ ኒውትሮን የምንለው ምንድነው? ኒውትሮን ነምበራቸውስ ኒውትሮን ነምበር ብለን የምንጠራው ደግሞ ያው ማስ ነምበር ከማስ ነምበሩ ላይ ምንም ቀንሰን የተሰጠንን ፕሮቶን ነምበር ቀንሰን ማወቅና ማግኘት እንችላለን ማለት ነው ስንጠየቅ። እሱን እንዴት እንደምናገኝ ሞር በሌላ ቪዲዮ እንሰራለን ማለት ነው። ሶ እዚህ ላይ ማስ ነምበር አቶሚክ ነምበር ነምበር ኦፍ ፕሮቶን ነው ካልን ኤንድ ማስ ነምበር ነው ደግሞ ዘ ሳም ኦፍ ፕሮቶን ነምበር ኤንድ ኒውትሮን ነምበር ነው ብለን ካልን በአንድ አተም ውስጥ እንዴት ነው እነዚህ ሁለቱ ነገሮች ልንገልጽ ወይም ልናስቀምጥ የምንችለው? እነዚህ ሰብ አቶሚክ ፓርቲክሎች ውስጥ ምንድናቸው የሚለውን ነው የምናየው ማለት ነው። አቶሚክ ነምበር በኤሌመንት ላይ ወይም ደግሞ ፔሪዮዲክ ቴብል ላይ ስናስቀምጣቸው ወይም ፔሪዮዲክ ቴብል ላይ ተቀምጦ ስናይ አንድ ኤሌመንት አለን። ጀስት ሌትስ ሴይ ኤክስ የተባለ ኤሌመንት አለን። ይህ ኤክስ የተባለ ኤሌመንት ምን አለው? ጀስት አቶሚክ ነምበራችን ወይም ዜዳችን የት ይቀመጣል ማለት ነው። አቶሚክ ነምበር እዚህ ጋር እናደርጋለን። እዚህ ጋር ማስ ነምበር ኤ አለ ማለት ልክ በዚህ መልክ እናስቀምጣለን። ስለዚህ ማስ ነምበር እዚህ ጋር አለን፣ አቶሚክ ነምበር እዚህ ጋር አለን። ስለዚህ እዚህ ጋር እቺ ኤክስ ደግሞ ምንን ትወክላለች? the symbol of the element የኤሌመንቱን ሲምቦል ትወክላለች ማለት ነው እዚህ ጋር ኤክስ። ሶ አንድ ኤግዛምፕል ልስጣችሁና እንመለከታለን። ለምሳሌ ሌትስ ሴይ አልሙኒየም ኤል ነው። ኤል 13 27። ስለዚህ አልሙኒየም የተባለ
ኤሌመንት ወይም ንጥረ ነገርን ስንመለከት እዚህ ጋር 13 27 ተብሎ ፔሪዮዲክ ቴብል ላይ ሂደን ስናይ ወይም ፔሪዮዲክ ቴብላችሁ ላይ ሄዳችሁ ቼክ ስታደርጉት አልሙኒየምን የምታገኙት በዚህ መልክ ነው። ከዛ ውጭ ደግሞ ካርበን ለምሳሌ 6 አለው ከዛ እዚህ ጋር 12 አለው ማለት ካርበን እንዲቀመጣል። ከዛ እዚህ ጋር ከታች 6 አቶሚክ ነምበር ነው፣ እዚህ 12 ማስ ነምበር ነው፣ እዚህ ጋር አቶሚክ ነምበር ማስ ነምበር እንዲህ ተደርገው ፔሪዮዲክ ቴብል ላይ ይቀመጣሉ። ስለዚህ እዚህ ጋር የምንመለከተው ሲ ጀስት ካርበንን ነው የሚወክለው። እዚህ ጋር ደግሞ አልሙኒየም ኤል አልሙኒየምን ይወክላል ማለት ነው። ስለዚህ በዚህ ሂደት ውስጥ እዚህ ጋር 27 ምንድነው? it is the mass number ነው። ማስ ነምበር 27 ነው። ይህ ማስ ነምበር ማለት ደግሞ ምን ብለናል? this the sum of proton number proton plus ምን ኒውትሮን ነምበር ማለት ነው። በአንድ አተም ውስጥ የሚገኙ ፕሮቶን ነምበር ሲደመር ኒውትሮን ነምበር ማስ ነምበርን ይሰጠናል። እዚህ ጋር አቶሚክ ነምበር ብለናል። አቶሚክ ነምበር it indicates the number of proton it indicates the number of proton። ስለዚህ በአተም ውስጥ የሚገኙ የፕሮቶኖቹ መጠን የሚያሳየን ምንድነው? የፕሮቶኖቹ መጠን የሚያሳየን ምንድነው? አቶሚክ ነምበሩ ነው። ስለዚህ እዚህ ጋር አቶሚክ ነምበሩ የሚያሳየን ምኑ ነው? የፕሮቶን ነምበሩ ነው ወይም የፕሮቶንን ቁጥር ነው ማለት ነው በአተም ውስጥ። ስለዚህ እዚህ ጋርም ስትመለከቱ 12 ማለት ምንድነው? ማስ ነምበር ነው። ማስ ነምበር ነው። ደን ይሄ ማስ ነምበር ማለት ደግሞ ምንድነው? ፕሮቶን ነምበር ፕሮቶን ፕላስ ኒውትሮን ነው። ኒውትሮን ነምበር ነው ማለት ነው። ደን እዚህ ጋር ምን አለ? we have atomic ነምበር አለ ማለት ነው። አቶሚክ ነምበር አለ እዚህ ጋር። ስለዚህ በዚህ ሂደት ውስጥ አቶሚክ ነምበር ብለን የምንጠራው it's the number of proton ወይም number of proton indicating the number of proton whereas mass number ደግሞ it is the sum of the number of proton and neutron። በዚህ ሂደት ውስጥ ኒውትሮን ነምበር ምንድነው ወይ ደግሞ እንዴት ነው ኒውትሮን ነምበርን የምናገኘው ካለን ኒውትሮን ነምበርን ስንፈልግ ደግሞ number of neutron equal to ምን አለ? ማስ ነምበር ማይነስ ምን አለን? ፕሮቶን ነምበር አድርገን እናገኛለን ማለት ነው። ስለዚህ ልክ የዚህን እንስራ። ለምሳሌ ማስ ነምበር ማይነስ ፕሮቶን ነምበር ማስ ነምበራችን ስንት ነው? ማስ ነምበራችን 27 ሲቀነስ ስንት? 13 ፕሮቶን ነምበር ማለት ነው። ስለዚህ ስንት ይሆናል? 14 this one is the number of ኒውትሮን ነምበር ማለት ከዚህ ጋር ለምሳሌ የአልሙኒየምን እዚህ ጋር የአልሙኒየምን ኒውትሮን ነምበር ለዩ ብንባል ይሄው ማስ ነምበር ሲቀነስ ምን አድርገን ማስ ነምበር ማይነስ the number of proton equal to the number of neutron አድርገን በቀላሉ ማግኘት እንችላለን ማለት ነው። እንግዲህ በእነዚህ ውስጥ ስላለው ኢንተራክሽን ወይ ደግሞ ፕሮቶን፣ ኒውትሮን እና ኤሌክትሮን ብለን የምንጠራቸው ሰብ አቶሚክ ፓርቲክሎች አሉ። እነዚህ ሰብ አቶሚክ ፓርቲክሎች እነማን ናቸው የሚለውን በሚቀጥለው ቪዲዮ እሰራላችኋለሁ ማለት ነው። ስለዚህ ለዛሬ ቪዲዮ የነበረን ቆይታ ይሄን ይመስላል። እንግዲህ ቻናሉ ተፈታኝ ለሆናችሁ ለ8ኛ ክፍል ተማሪዎች ስፔሻሊ ከዛም ውጪ ለ6ኛ ክፍል ተማሪዎችም እጅግ አስፈላጊና ወሳኝ ቻናል ነው። ቻናሉ ጀስት አሁን ባትጠቀሙበትም የሆነ ሰዓት ላይ የሚጠቅማችሁ ቻናል ስለሆነ ሰብስክራይብ በማድረግ ቤተሰብ እየሆናችሁ ላይክ ያደርጋችሁ ቻናሉ ለብዙዎች እንዲደርስ እንድታደርጉላለሁ። በሚቀጥለው ቪዲዮ አገኛችኋለሁ። ቸር ቆዩልኝ።